ሰላም ተመልካቾቼ፣ ሰላም የወደፊት ወይ እንደምን አላችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ በሌላ ቪዲዮ መጥቻለሁ። ዛሬ የምንወያይበት እና የማወራበት ርዕስ እንዳያችሁት ስኬት ምንድን ነው? ስኬት ምንድን ነው? ይህ በጣም አስፈላጊ ጥያቄ ነው። በህይወታችን ውስጥ ይህን ጥያቄ ሁሉ ጊዜ ማስታወስ አለብን። በእኔ በኩል ግን ባለፈው ረስቼው ነበር። ከጓደኛዬ ጋር እየተጫወትን ነበር። ስለ ስኬት እያወራን ነበረ። ስኬት ምንድን ነው በሚለው ጥያቄ እኔ የመለስኩት መልስ ምንድን ነበረ? ስኬት ማለት ለእኔ የምፈልገውን ነገር ማድረግ፣ በምፈልገው ሰዓት ማድረግ እና የምፈልገውን ነገር መኖር፣ የሚሰማኝን ነገር መኖር ብዬ ነበር የመለስኩለት። በእርግጥ ግን ያንን መልስ ስመልስ እየሰቀቀኝ ነበር። ለምን? በዛን ጊዜ መቶ በመቶ ልገልጽ የፈለግኩትን ነገር አላስታወስኩትም ነበር። ስኬትን ከዛ በኋላ ግን እያስተዋልኩኝ ነበር። ስኬት ለእኔ ምንድን ነው? ስኬት ላሳካ የምፈልገው ነገር ምንድን ነው? ስኬት ለእኔ ምንድን ነው? ከዛ በፊት ግን ብዙ ሰዎች ስኬት እንደ ስኬት የሚያዩት ነገር ቢኖር ብዙ ገንዘብ አግኝቶ የተንደላቀቀ ኑሮ መኖር ለአንዱ ሰው እጅግ በጣም ስኬት ነው ለሱ። በቃ ገንዘብ አለው፣ የሚበላው አለው፣ የሚጠጣው አለው፣ በደንብ ሁሉ ነገር አለው። የተንደላቀቀ ኑሮ በገንዘቡ መኖር የመጨረሻ ስኬት አድርጎ የሚያዩ ሰው አለ። በቃ ስኬታማ ሰው ያ ነው ብለን እናስባለን ብዙዎቻችን። አንዳንዱ ሰው ደግሞ ስኬት ማለት ለሱ ጠንካራ ሰውነት መያዝ፣ ቆንጆ ሰውነት መያዝ እና ጥሩ የአካል ብቃት ደረጃ ላይ መድረስ ለሱ በጣም አስፈላጊ ስኬት ነው። በቃ ትልቅ ስኬት ነው ለሱ። አንዳንዱ ሰው ደግሞ በሰራው ስራ በያዙ ሙያ ዝነኛ መሆንና ሀብት ማካበት ወይም ታዋቂ መሆን የሚመኝ ሰው አለ። ያ ለዛ ሰው ስኬት እንደ ስኬት ያየዋል። ስኬታማ ነው ተብሎ ይነገርለታል። ያ ብዙ ጊዜ እነዚህ ሶስት ነገሮች ላይ ነው ስኬት አንድ ሰው እነዚህን ሶስት ነገሮች ባሳካ ጊዜ ስኬታማ ነው ብለን የምናስበው። ለእኔ ግን ስኬት ምንድን ነው? ለአንተ ስኬት ምንድን ነው? ላይ የዘረዘርኳቸው ነገሮች እንዳለ ለእኔ ስኬት አልላቸውም። ለምን? አላፊና ጠፊ ስለሆኑ ነው። አላፊና ጠፊ ናቸው ስኬት። ለእኔ ስኬት ማለት ዘላለማዊ ነገር መሆን አለበት ብዬ አምናለሁ። ስኬት ምንድን ነው ለአንተ? ላይ የዘረዘርኳቸው ነገሮች ስኬት ናቸው ብዬ አላምንም። ለምን? ብዙ ሰዎች እነዚህን ስኬቶች አግኝተው የፈለጉትን እርካታ፣ የፈለጉትን ሰላም፣ የፈለጉትን እረፍት አላገኙበትም እና ስለዚህ ስኬት አይደለውም። የሚያልፍና የሚጠፋ ነውና። ነገር ግን ለእኔ ስኬት ማለት ምን ማለት ነው? ለእኔ ስኬት እግዚአብሔር መንግስት መውረስ ነው። ለእኔ ስኬት ይሄ ዓለም አልፎ ይሄ ጊዜያዊ ዓለም አልፎ በሚመጣው ዓለም በእግዚአብሔር መንግስት ተቀባይነት አግኝቶ ከቅዱሳን ሰዎች ጋር ለዘላለም መኖር ነው ለእኔ ስኬት ማለት። ይህንን ስኬት ነው ማሳካት የምፈልገው። ይህንን ስኬት ነው ማግኘት የምፈልገው። ይሄ ነው ለእኔ ስኬት ማለት። ይሄ ነው ለእኔ ስኬት ማለት። ሌሎቹ የዘረዘርኳቸው ለዚህ መንገድ ጠራጊና ለዚህ ስኬት እንዳሳካው ሊያግሱኝ ይገባሉ እንጂ እንደዚህ ገንዘብ፣ ዝና፣ ጥንካሬ እንደዚህ አይነት ነገሮች ለማገኘው ስኬት፣ ለምፈልገው ስኬት የእግዚአብሔር መንግስት ለመውረስ በማድረገው ጥረት እንዲያግዙኝ ነው እንጂ የምፈልገው እነዛን ስኬት ናቸው ብዬ አልቀበላቸውም። እንዳልኩት እነዚህ ስኬቶች እውነተኛ ደስታና እርካታን ስለማይሰጡ ብዙ ሰዎችን እናውቃለን በስኬታማ ሆነው ጤናማ ሆነው ጥሩ ሰውነት ይዘው ዝነኛ ሆነው እነዚህን ሶስቱንም ነገሮች በአንድ ላይ አካተው ከውስጣቸው ግን ትክክለኛ ደስታ የለም፣ ትክክለኛ ሰላም የላቸውም። ስለዚህ እነዚህን ነገሮች እንደ ስኬት አላያቸውም። ስኬት ማለት ለእኔ ከእግዚአብሔር ጋር መሆን ነው።
ስኬት ማለት ለእኔ በእግዚአብሔር መንግስት መቀበል፣ በእግዚአብሔር መንግስት ለዘላለም መኖር ነው ለእኔ ስኬት ማለት። ያ ይሄ ነው ስኬቴ። ይሄ ነው ስኬት ማለት ለእኔ። ይህንን ስኬት ታዲያ እንዴት ነው የማሳካው? ከባድ ስኬት ነው፣ ቀላል አይደለም። እምነት ይጠይቃል፣ በጣም ማመን ይጠይቃል። ማመንን ማሳደግ ይጠይቃል። ኦኬ ታዲያ ይህን ስኬት እንዴት ነው የማሳካው? ይህን ስኬት የምታሳካው ለተፈጠርክለት ዓላማ ስትኖር ነው። ለተፈጠርክለት ዓላማ ስትኖር ነው። እግዚአብሔር አምላክ ሲፈጥርህ ትልቅ ዓላማ አስቦልሃል። አንተ ልታሳካው የሚገባ ዓላማ አስቦልሃል እግዚአብሔር። ይህን ዓላማ ግን በነፃ ፈቃድህ ተቀብለህ መስራት አለብህ። ይህን ዓላማ ማወቅ አለብህ። እግዚአብሔር ለአንተ የሰጠህ ለአንተ ብቻ የሆነ ተሰጥኦ አለህ ማለት ነው። ለአንተ ብቻ የሆነ እግዚአብሔር ለአንተ ብቻ የሰጠው ስጦታ አለ። አንተ ብቻ እንድታሳካው የሚፈልገው ነገር ይኖራል። አንተ ልታሳካለት የሚፈልገው ነገር ሊኖር ይችላል አለም። እሱም ማሳካት አለብህ። ስኬትህን ለማግኘት ከፈለግ በዚህ ዓላማ መኖር አለብህ። ይህን ዓላማ አውቀህ እዚህ ላይ መስራት አለብህ። ታዲያ እንዴት ነው ታዲያ ይህን ዓላማህን የምታውቀው? ይህን ዓላማህን የምታውቀው እግዚአብሔር በፈጠረህ ተፈጥሮ፣ የእግዚአብሔር የፈጠረህልህን ተፈጥሮ ማወቅ ነው። ራስህን ማወቅ አለብህ። ራስህን መረዳት አለብህ። ራስህ ላይ ከዛ በኋላ ትሰራለህ ማለት ነው። ራስህ ላይ በምሰራበት ጊዜ ዓላማህን የማወቅ እድሉ ከፍተኛ ነው። ለምን እንደተፈጠርክ፣ ምን ማድረግ እንዳለብህ ዓላማህን የዛን ጊዜ ታውቀዋለህ ማለት ነው። ታዲያ ራስህን ተፈጥሮህን እንዴት ነው የምትረዳው? ተፈጥሮህን እንዴት ነው የምትረዳው? ተፈጥሮህን የምትረዳው ፈጣሪህን ስታውቅ ነው። ፈጣሪህን ስታውቅ ነው ተፈጥሮህን የምትረዳው። ለምሳሌ እንበልና አንድ እቃ ሻጭ፣ አንድ እቃ ሰሪ ያንን የሰራውን እቃ በምን መልኩ ሰው መጠቀም እንዳለበት ያውቀዋል ከማንኛውም ሰው በላይ። ምን ሲደረግ እንደሚበላሽ፣ ምን ሲደረግ በፉል ካፓሲቲ በተሰጠለት አቅም ደረጃ እንደሚሰራ ሰሪው ያውቀዋል። በምን ደረጃ ላይ ምን ያህል ቻርጅ ቢደረግ ለስንት ሰዓት እንደሚያገለግል፣ ምን እቃ ቢገባበት እንደሚበላሽ፣ በስንት ምን ነገር መግባት እንዳለበት፣ ለምን እንደሚያገለግል ሰሪው በደንብ ጠንቅቆ ያውቀዋል ማለት ነው። ሁሉንም ነገር ለምን ስለሰራው። ስለዚህ አንድ ገዢ ያንን እቃ በሚገዛበት ሰዓት ሰሪውን ወይም ሰሪው የጻፈውን ያስቀመጠውን ማንዋል ማንበብና መመርመር አለበት ማለት ነው። የዛን እቃ ፉል ካፓሲቲ የዛን እቃ በደንብ እንዲጠቀመው፣ ያንን እቃ በደንብ እንዲጠቀመው፣ በሚሰጠው አቅም እንዲጠቀምበት። ስለዚህ ያንን ማንዋል፣ ያንን የሰሪውን ስትራክቸር ማንበብ አለበት በሚገባ። ካልሆነ ያንን እቃ በደንብ አይጠቀምበትም ወይም ይበላሻል ቶሎ። ያ ደግሞ ያሳዝናል፣ ገንዘብ ማባከን ነው አይደለም? ስለዚህ ተፈጥሮ ላይ መስራት ትፈልጋለህ? ተፈጥሮህን ማወቅ ትፈልጋለህ? ተፈጥሮህ ምን ያህል ደረጃ ላይ መድረስ እንደሚፈልግ ትፈልጋለህ? ወዳጄ ሰሪህን ጠይቅ፣ ሰሪህን ወቅ። እሱ ያውቅሃልና በደንብ ለምን እንደተፈጠርክ፣ ምን ብትሰራ ጥሩ እንደምታደርግ፣ ምን ብታደርግ መጥፎ እንደምትሆን፣ ምን ብታደርግ እንደምትወድቅ፣ እነዚህ የመሳሰሉትን ነገሮች እሱ በደንብ ጠንቅቆ ያውቃል። ሰርቶሃል፣ ፈጥሮሃል። እግዚአብሔርን ወቅ። እግዚአብሔር ፈጥሮሃል። እግዚአብሔርን ባወቅኩ ቁጥር፣ እግዚአብሔርን በተረዳህ ቁጥር አንተነትህን ታውቀዋለህ። የዛን ጊዜ ደግሞ ምን ማድረግ እንዳለብህ፣ ዓላማህ ምን እንደሆነ፣ ለምን እንደተፈጠርክ በደንብ ፍንትው ብሎ እየተገለጸልህ ይመጣል። ወዳጅ እግዚአብሔር ነው የፈጠረ። እግዚአብሔር ደግሞ ምንድን ነው? እግዚአብሔር ሰማይና ምድርን የፈጠረ እና ያጸና
ለባህሪው ድካምና ዝንጋይ የሌለበት ሁሉን ነገር የሚያውቅ ከእርሱ የተሰወረ ምንም የሌለ አምላክ ነው የፈጠረ። ስለዚህ እሱን ጠይቀው፣ እሱን ወቀው። እሱ በነቢያት አድሮ ያጻፈውን መጽሐፎች አንብብ። ለእሱ ህይወታቸውን የሰጠውን ሰዎች አንብብ። ጠንክር፣ በርታ። ሰውነትህን ተረዳው። የምትረዳው እግዚአብሔርን በማወቅ ነው የምትረዳው። እግዚአብሔርን በማወቅ ትረዳዋለህ ሰውነትህን። ከዛ በኋላ ዓላማህን ታውቀዋለህ። ከዛ በኋላ ስኬታማ የመሆን እድልህ፣ ስኬትህን የመያዝ እድልህ ከፍ እያለ እየቀረብክ ወደ ስኬት ትቀርባለህ፣ ትመጣለህ። ጠይቅ፣ አንብብ፣ ስራ። ስኬት ምንድን ነው? ስኬትህን ማስታወስ ያንተ ስራ ነው። ሁል ጊዜ ማስታወስ አለብህ። ስኬትህን አስታውስ። ልታሳካው የምትፈልገውን ነገር አስታውስ። ልታሳካው የምትፈልገውን ነገር አስታውስ። ሁል ጊዜ ይህንን ሁል ጊዜ ማስታወስ አለብህ። ስኬት ላንተ ምንድን ነው? የእግዚአብሔርን መንግስት መውረስ ነው። የእግዚአብሔርን መንግስት ወርሶ ለዘላለም መኖር። ሌሎቹ አያስፈልጉም እያልኩኝ አይደለም። ገንዘብ ማግኘት ጥሩ ነው። በሰውነት ጠንካራ፣ በአእምሮ ጠንካራ መሆን እጅግ አስፈላጊ ነው። በምትሰራው ስራ ሰዎችን መርዳትና ሰዎች ላይ ኢንፍሉዌንስ ማግኘት፣ ተቀባይነት ማግኘት መልካም ነው። ነገር ግን እነዚህ ነገሮች ወደ ዋናው ስኬት ነው እንጂ ሊመሩህ የሚገባቸው የእነዚህ ስኬት አይደሉም። እነዚህ ወደ ስኬት በምታደርጋቸው መንገዶች ልታደርጋቸው የሚገባ ልትይዛቸው የሚገባ መሳሪያዎች ናቸው እንጂ ስኬት አይደሉም። ይህንን አስታውስ። ስኬት ምንድን ነው? የእግዚአብሔር መንግስት መውረስ ነው። እግዚአብሔር ጋር መሆን ነው። እግዚአብሔርን ማወቅ ነው።